መልከቱ የቁርአንን ተአምር ዛሬ ጆሮአችሁ ያልሰማው አይናችሁ ያላየውን የሐያሉ የአላህ Subhanahu Wa Ta'ala ቃል የሆነውን የቁርአን ተአምር ነው የምነግራችሁ። ቪዲዮውን ግን አንተም ወንድም አንቺም ኢቴ ሼርና ዶይት ብታረጉ ከአጅሩ ውጭ 0.5 ጉዳት የለበትም። ዛሬ ዓለም ከአንድ ቁርአን አንቀጽ ብቻ ነው በአንድ አንቀጽ ብቻ ነው የተገረመች ያላችሁ። ወላሂ ነው የምላችሁ። ቁርአን ያላካተተው ዕውቀት የለም። በጣም ልብ ከሰጥቶ ከተነበበ የማይነገር ነገር የለም። ነገር ግን እኛ ወደን የተላከልን የፈጣሪያችን ደብዳቤ ነን ብለን ወደን ስናነበው ብዙ ለመንቋሸሽ ለመጣር ከዚህ ነገር ለማውጣት የሚጠሩ አካላቶች አሉ። ለምሳሌ ያህል በአገራችን ኢትዮጵያ ውስጥ ቁርአን ከፈጣሪ አላህ አይደለም ሙሐመድ በእጁ የጻፈው ከባይብል የኮረጀው ከመጽሐፍ ቅዱስ የኮረጀው መጽሐፍ ነው ብሎ እስላሙን ማህበረሰብ ካለበት ኑር ኮነ እስልምና ወደ ጨለማው ለመጎተት ሲጠሩ ታያቸዋለህ። እነሱም ይሄን ነገር ሰምቶ ምናልባት ይሄ ከዚህ ነገር ቢቆጠቡ እናንተም ውድ ወንድም ሙስሊሞቼ የበለጠ በእስልምናችሁ ደስ እንዲላችሁ ይሄን ቪዲዮ ካመጣሁላችሁ አላህ Subhanahu Wa Ta'ala በአንዱ ቁርአን አንቀጽ ላይ ፍጥረታትን ህይወት ያለው ነገር ሁሉ ከውሃ እንደፈጠረው ይነግረናል። ሁሌ ደግሞ የሚገረሙት ሞደርን ሳይንቲስቶች እንዴት ቁርአን ፍጥረታቱ ሁላ ከውሃ ነው ለናል ብሎ ጥናት ገቡ። የሚገርማችሁ ነገር አሜሪካ ውስጥ የሚገኝ አንድ ጥናት ነው ያወጣው። እንዴት ፍጥረታት ሁሉ ከውሃ ነው ለናል ብሎ ወደ ስተዲ ገቡ። ወላሂ ነው የሚላችሁ ካጠኑት ጥናት ከቁርአኑ 0.5 ሚለይ ነገር የለም። ወላሂ ነው የሚላችሁ። የሰው ልጅ የትኛው አንድ ትንቢት ብትሆን ሁላቸውም የተገነቡት ኦርጋኒክ ሴልም ይሁን ቲሹም ይሁን በለድ ሴልም ይሁን ሁላቸው መተንፈስ መራቢያ አካል ሁላቸው የተመሰረቱት ከውሃ ነው 100 ብሎ ጥናቱን አወጡት ለዓለም። የኛው የሐያሉ ፈጣሪ ቃል አላህ የሆነው ቁርአን ግን ከ1400 በፊት ነግሮን አልፎ ነበር። የቱ ጋር ካላችሁን ሱረቱል አንቢያ ላይ አንቀጽ 30 ላይ ምንለና አላህ Subhanahu Wa Ta'ala አወለም የረል ለዚነ ከፈሩ አነ ሰማዋቲ ወልአርዲ ካነት ረተቀን ፈፈተቅናሁማ ወጀዐልና ሚነል ማኢ ኩሉ ሸይኢ ሐይ አፈላ ዩእሚኑን። እነዚያ ካህዲያን አይመለከቱም አያዩምን? እዚች ምድር ፍጥረታቶች ከመኖራቸው በፊት እኮ በምድርና ሰማይና ምድር የተያያዙ ነበሩ። ሰማይና ምድር የተያያዙ ነበሩ። ፈፈተቅናሁማ ለያየናቸው። አላህ Subhanahu Wa Ta'ala ለያየናቸው። ፍጥረትን ለመጥራት በፈለግነ ጊዜ ለያየናቸው። አላህ Subhanahu Wa Ta'ala ወጀዐልና ሚነል ማኢ ኩሉ